በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ሩዝ እየዝበሻት ምን እየሰራሽ ነው? በይዘሽ ቁጭ እናቴ አምሮኝ ነው። እግዚአብሔርን አታስጠይኝ። ትንሽ ናት አምሮኝ። ወይኔ በፈጣሪ ስም አንቺ አምሮኝ ነው። በቃ ትንሽ ልቅመሽ። ለብሬ እንደውለትና ራሱ እኔ የለውበትም እንዴ። ለምን እንደዚህ ታደርጊያለሽ? ምን ችግር አለ? ለቁጭ በይዘሽ ቁርስሽን ትበይ እና ቤተክርስቲያን እንሂድ ያልኩሽ ለዚህ ለመጠጣት ነው የቀረሽው? ኧረ እግዚአብሔርን ስታስጠይኝ በይዘርበይ ሂጂ ትይዛ ሃይ ውድ ተመልካቾቻችን ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ዛሬ ሲስተር ልትመጣ ነውና እመጣለሁ ብላለች። የሆነ ነገር ላሳያት ነው። ምን እንደምትል ጠብቁ። ሲስተርን በቃ ማጠብቀው ነገር እያደረኩ ልጠብቃት ነው እና እሷ ምን እንደሚሰማት እኔን የሆነ ነገር ትበሳጫለች ወይስ አበሳጫትም አብረን እናያለን። ታይታላችሁ ምን አይነት ስሜት እንደሚሰማ። ሰድበኝ እንኳን አይመስለኝም። ምክር ልትመክረኝ ትችላለች። በጣም ማስተዋይ ልጅ ናት። እናንተም ታውቋታላችሁ ውድ ተመልካቾች። ስለዚህ ቪዲዮ ደግሞ ብቻዬን ሰርች ስለማላቅ ቪዲዮ እየሰራሁም ምናምን መሆኑን ማታውቅም የሆነ ነገር ስለማታውቅ ብሬ ጋር ነው አብረን የምንሰራውና እንደዛ ስለምታስብ አሁን ያን ነገር እሷ ስትመጣ ያን ማይሆን ነገር እያደረኩ ጠብቃታለሁ። ምን እንደሚሰማት ታያላችሁ። ካሜራውን እደብቀዋለሁ፣ አይታይም። እንደዚህ ነው እንግዲህ ስትመጣ። ምንም አዛኛው ቤት ነው ደግሞ ልብሷን የምትቀይረው መኝታ ቤቱ ምናምን ልብሷን ቀይራ ምን ብላ ታያላችሁ። ውድ ተመልካቾች ምን እንደምትል አብረን እናያለን። ይሄው ውድ ተመልካቾች ይሄው ምን እንደወልይ አማሪ ብዬ እየጠጣሁ ነው የምጠብቃት። ምን እንደምትለኝ በመለኪያ በስኒ ነው አረቂ የሚጠጣ። እንግዲህ መሲ ወይ ወስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ሩዝ እየዝበሻት ምን እየሰራሽ ነው? በይዘሽ ቁጭ እናቴ አማርኛ አይደል? ሂጂ አታስጠይኝ። ትንሽ ምን ለማለት አስበሽ ነው? ይሄ ምንድን ነው? እስኪ አይተሽዋል? አረቂ። ኧረ እና አንቺ ምን ላይ ነሽ አሁን? አረቂ የምጠጪው ምን ችግር አለ? ሂጂ አታስጠይኝ። እንደውም ለብር ሄደውላለሁ እሱ የለም ብለሽ ነው? ምን ችግር አለ? ኧረ ቤተክርስቲያን ሄድ ያልኩሽ ለዚህ ነው። አምሮኝ ነው። እግዚአብሔርን አታስጠይኝ። ትንሽ ናት አምሮኝ። ወይኔ በፈጣሪ ስም አንቺ አምሮኝ ነው። በቃ ትንሽ ልቅመሽ። ለብሬ እንደውለትና ራሱ እኔ የለውበትም እንዴ። ለምን እንደዚህ ታደርጊያለሽ? ምን ችግር አለ? ለቁጭ በይዘሽ ቁርስሽን ትበይ እና ቤተክርስቲያን እንሂድ ያልኩሽ ለዚህ ለመጠጣት ነው የቀረሽው? ኧረ እግዚአብሔርን ስታስጠይኝ በይዘርበይ ሂጂ ትይዛ ምን ይትናት እባክሽ። ግን እኔ መደወሌን አልተውም፣ እደውልለታለሁ እንጂ ዝም ብለሽ ነው አምጪው ጠጣ ስንሽ ነው መሳሰንብሽ። ምን ይትናት እባክሽ። አሁን አንቺ አዋቂ ነሽ ወይስ አታዋቂ ነው የምትበይው? ምን ችግር አለው? ምንድን ነው ይሄ? ምን ችግር አለው? ይሄ ምን መሆን ሲጀመር አይተሽዋል? ታስጠይኝ። እሱም በቃ በባለፈው እንደዛ ያለው እንደዚህ ነው። ቢራ በባለፈው ጠጣች፣ ዝም አልኩት እኔ እንትን ብላ ነው ምናምን ብዬ ደውልለት። እንዴ ታዲያ ይኸውልሽ ካሜራ ቪዲዮ እየሰራሁ ፕራንክ እያደረኩሽ። ወይኔ በፈጣሪ ስም አንቺ እንደዚህ ያጠጣሁ አሁን አረቄ ውሃ እኮ ነው። አላየሽው? እኔ ቤተክርስቲያን ቆይቼ መጥቻ አበሳጨሽኛ። ታዲያ ውሃ እኮ ነው። እግዚአብሔር ነው እንጂ አረቄ ነው። እኔ ሲጀምር ደንግጬ ይሁን አረቄ ይሁን አላየሁትም። ጠርሙስ ብቻ ገጭ ብሎ እንትን መኖር ነው ያየሁት። ምን አናደደሽ? ምን ችግር አለ? አምሮኝ እኮ ነው። አምሮኝ ቢሆንስ? ኧረ በስመ አብ! ኧረ በጣም ከባድ ነው። ነይ ለማንኛውም ፕራንክ ነው የሰራሁሽ። ውድ ተመልካቾች ንገሪያቸው ቁጭ በይና የተሰማሽን። ውድ ተመልካቾች እኔ በጣም ነው እኔ እንጃ ከምለው በላይ ነው የሆነብኝ። የምር ጠርሙስ ይዛ በጧት እቺ ጠበቆ እቺ ነው የመጣሁት።
ማታይ ውድ ተመልካቾች የሁላችሁ አንስታ ወረወረችብኝ። አረቄ አለው ግን አለው አረቄ አለው እውነቴን ልንገራችሁ። ስለዚህ ይሄ እንዲህ አድርጌ ስቀመጥ እየጠጣሁ ነው የመሰላት እና ነፍሰ ጡር ደግሞ አረቄ አይጠጣም፣ አልኮልም አይጠጣም፣ የታወቀ ነው። ስለዚህ ምን አናድድሽ አንዴ ግን አትቆጭ። እኔ ቢሆን በጥፊ ነበር ማድረግሽ። እኔ በኔ ቤት አንቺ ሆነሽ ልክ እንዴት አድርጌ እመታታለሁ? መምታትማ እኔ በኔ ቤት ሆነሽ ቢሆን እመታሽ ነበር። በጥፊ ነው ማለት ነው። እኔ እኮ ምን እንደሆንሽ እኔ ግራው ገብቶኝ ነው። ሲጀመር ራሱ አልተቆጣሽ፣ እግዚአብሔርን አልተቆጣሽ። ኧረ በስመ አብ ኧረ ፈጣሪ እኔ ትዕግስት ስጠኝ ነው እንጂ እኔ ሲጀመር መቆጣትም ማለትም እኔ አልችልም የምር። ለብሬ ደውለሽ ግን እኔ ግን ለብሬ ግን ልደውልለት ነው ነበር። ለብሬሽ እንዴ ታዲያ አረቄ እየጠጣሽ ዝም ነገር ደውለሽ ልትናገሪ? ማርያምን ደውዬ እነግረዋለሁ። እኔ እውነት ነው የመሰለኝ ማርያምን። እንዴ ጭራሽ እኔ ሆነ ያላየው ቢራ እየጠጣሁ ፍራንክ አድርጌው ነበር። አምሮኛል ምናምን ስላልኩት ሊሆን ይችላል ብሎ ይጠራጠር ነበር። እንኳን አልደውልሽ አረብስ እና ውድ ተመልካቾች ይኸው እንደዚህ አድርጌ ፍራንክ አድርጌታለሁ። እቺ ጭጭ አትናደድም። በጣም ጎበዝ ናት። እውነቱን የምነግራችሁ ባል ነው። እኔ ነኝ እንጂ ወደው የምናደድ እኔ ቢሆን አሁን ወይ ኧረ እኔ ፈጣሪ ትዕግስት ስጠኝ ነው ያልኩት። የምር ባልመጣስ ምናምን ነው ያልኩት። ማርያምን ምን አስደነገጠሽ? አይ በይቅርታ ለማንኛውም ፕራንክ ነው። አልጠጣሁትም። ይሄም ይሄ ውሃ ነው የደፋሽው። ስኒየን እንኳን አልሰበርሽው እንጂ ይሄ የደፋሽው ውሃ ነው እንጂ አረቄ ነው እንጂ አሁን ሽታው አስቀምጠን ነው የነበር አረቄ ቢሆን። ስለዚህ ለማንኛውም ፕራንክ አድርጌሻለሁ። ይቅርታ ችግር የለም ማለት በነገራችን ላይ ቀልድ አይደለም። አልኮል ነው የሚያምረኝ። እውነት ልንገራችሁ እኔ አልኮል አልወድም። በቃ አሁን አልኮል ጠላ ያምረኛል፣ ቢራ ያምረኛል፣ አረቄ ራሱ ብጠጣ ደስ ይለኛል። ግን ያንቺስ የተለየ ምንም መጨቀት ታውቂያለሽ እና ይሄን እያማረኝ ነው። ስለዚህ ጣጣሽ ብትወደስ ነው ይባላል። ጣጣሽ ማታውቁ በነገራችን ላይ ማምርሽን ነገር ነው አሁን ላይ የሚያምርሽ ማለት ነው። እኔ አሁን ሽሮ አልወድም ነበር። ሽሮ በቃ ምግብ የምበላው በሽሮ ብቻ ነው። በርበሬ በጣም ነው ያስጠላኝ። ስለዚህ እንግዲህ ማትወዱትን ነገር ነው የሚያምረው። ባህሪም በቃ ትንሽ ነገር ታየው እምባዬ ከች ትንሽ ነገር ታየው እምባዬ። በቀደም የሰራሁት አሁን ብሬ ቀለበቱን አውልቁ በጣም ሲያንዳድኝ ስለሰነበተ እንግዲህ ያው ያለኝ ብሶት ነው። እንባዬ ተሎ ብሎ ይቀድመኛል። ያላለቀስኩት በዛ ምክንያት ነው። ቀለበቱ ለምን ወለቀ? ኮሜንት ደግሞ አይቻለሁ። አትቅኝ ቅናተኛ አትሁኝ። እንግዲህ ያን የሚወዱትን ሰው ይቀናል ሰው። ስለዚህ ደግሞ ቀለበት ግዴታ ነው። ያደረክ የሆነው ነገር መውለቅ የለበትም ያላችሁ አላችሁ። ልክ ነው። ስለዚህ እኔ ደግሞ እንደጠበበው እየቀለደ ነው መስሎኝ ነበር። ጠቦኛል ምናምን ሲል እየቀለደ መስሎኝ ነበር። ስለዚህ አሁንም እንግዲህ እስካሁንም አላሰራውም። እንዲያሰራው እየተናገርኩ ነው። ታላሰራው ግን ያሰባት ያቀዳት ነገር አለ ብዬ ፈርቻለሁ። ውድ ተመልካቾች እና ላይክ ሼር አድርጉኝ፣ አበረታቱኝ። ቻው አይድል